አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድ የኢክራም ቻናል ቤተሰቦች እንዴት ናችሁ? አለሁላችሁ አልሐምዱሊላህ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ የዛሬው ርዕሴ ጌም አይደለም ትዳር ይላል። እንግዲህ እስኪ ውድ እህቴ ውድ ወንድሜም አዳምጡት ማለት ነው። ጌም አይደለም ትዳር፣ አንዱ ላይ ወስነሽ ከቤትሽ ቁጭ በይ። የአላህ ውሳኔ በደስታ ተቀበይ። በትዳር ላይ ሁነሽ ሌላን አትምረጪ። የሰይጣን ስራ ነው፣ አርፈሽ ተቀመጪ። አንቺ ውድ እህቴ ከመጥፎ ለመራቅ በሐላል ለምኖሽ ቃል ተለዋውጣችሁ አምነሽ አሳምኖሽ ወደድኩህ ብለሽው ቃል ገብተሽ መሐላ አንቺ ግን በሱ ላይ ተጀናጅነሽ ሌላ አንቺ ግን በሱ ላይ ተጀናጅነሽ ሌላ። በድህነት አቅሙ ብዙ ወጪ አውጥቶ በኒካ ሊጠብቅ ፈጣሪውን ፈርቶ የወደፊት ደስታ እቅዱን ዘንግቶ በአላህ ታግዞ በቃሉ እንደጸና በሐላል ሊደሰት በነብዩ ሱና ያችን ቀን ሲቆጥር ከላይ ከታች ይላል። በጉጉት ሲጠብቅ ልቡ ይዋልላል። አንቺ ግን የለሽም፣ ከልቡ የለሽም፣ በውስጡ የለሽም። ያንን ሁሉ ድርጊት እርግፍ አድርገሽው መርሃባ ያርሽውን ቃልሽን በልተሽው በቀን በጧት ማታ በሽታ ሆነሽው ውሸት ቃል ኪዳን አለሁክ ብለሽው ለኒካ ፈልጎሽ በሁቡብ አማለሽ በቁንጅናሽ አማለሽ ያንን የዋህ ወጣት ጓደኛ አለኝ አልሽው። ስትረግሚም ወላሂ ስትዋሽም ወላሂ አላህን አትፈሪም። ገና መጀመሪያ ሀቅ አትናገሪም። ሐራም በለጠብሽ ከነብዩ ሱና ከኒካ መስመር በኢስላም ጎዳና። አንድ ጊዜ ኧረ ተመለሺ ፈጣሪሽን ፍሪው፣ ለልጁም እዘኚ ተይ አታደናግሪው። ንጹህ ጀግናችንም አታሰድቢያቸው። ተሳቀቅን ወላሂ ሁሉንም ፈራናቸው። አይ ሴቶች ንጹህ የትዳር ሰው የሌለ መሰለን፣ በምናየው ነገር ትዳርንም ፈርተን እንደው ቀረን። የአርሹን ባለቤት ጌታን አታምዙት፣ በቴክኒክ በመላ እርሱን አድላት ሸውዱት። በቃ አትጃጃሉ፣ ኢስላምን አትግዱት። ትዳር ይዞ መኖር ክብር ነው ለናንተ። ማንም አይፈልግሽ፣ ጸጉርሽንም ገልጠሽ ፊትሽንም ገልጠሽ ዳሌሽንም ገልጠሽ መንገድ ላይ ብትሄጂ ማንም አይፈልግሽ። የወጣት ውበትሽ ሂጃብሽን ለብሰሽ ከቤት ተሰትረሽ ብትኖሪ ሁሉም ይመርጥሻል። የሸይጣንም መንገድ በቃ አትዳፈሩት። በአላህ ተጠበቁ፣ በፍጹም አትስሩት። ውድ እምነታችሁን ኢስላምን አክብሩት። ተመሳስሎ ሳይሆን ሆናችሁም ኑሩት። ተመሳስሎ ሳይሆን ሆናችሁም ኑሩት። ኒቃብና ጅልባብ አማኝ አያደርግም። ኒቃብና ጅልባብ አማኝ አያደርግም። እስላም እውነት እንጂ ተሽቢህ አይፈልግም። ስተተኛዋ አንስት የተውበት ጊዜ ያለሽ ፈጠን በይና ወደ አላህ ተመለሽ። ጀግና ወጣት ሁኚ፣ በድንሽ ጠንክሪ። ወሬውን ተይና ኢስላምን ተማሪ። ትዳርሽ ክብር ነው፣ ቤትሽን ጠብቂ። ሸይጣን አያንታለሽ እህት ዓለም ንቂ። በማይረባ ነገር ትዳርን አትበትኝ፣ በሱና ድመቂ። ጀግና ወጣትም ሁኚ። ገና መጀመሪያ ትዳር ስታስቢ አንድ ብቻ አድርጊ፣ በሀሳብ ሰብስቢ። ካገባሽ በኋላ መልመድ ነው ያለብሽ። ወንጀል አትመኝ፣ ኒካው ነው ክብርሽ። ላንቺ ከማሰብ ነው የጻፍኩት ተረጅኝ። ወንድማዊ ክብሬን ባክሽ ተቀበይኝ።
ተይ አላህን ፍሬ ስሚኝ እህት አለም ገብተሽ ምትወጭበት ትዳር ጌም አይደለም ገብተሽ ምትወጭበት ትዳር ጌም አይደለም ይላል። እንግዲህ የዛሬው እንትናችን በጣም ደስ ይላል ማለት ነው። ውድ ሀገሬ ልጆች ትዳር ጌም አይደለም። በዚሁ አጋጣሚ አንዳንድ ነገሮች ልበላችሁ እችኑ ያሳድጊ ማለት ነው። ሴቷም ሆነች ወንዷም በትዳር ውስጥ ሲኖሩ የብቻ የሆነ ህይወት ታሪክ ሊኖራቸው ይችላል። ባሏ ሲወጣላት ሴቷ ሌላ ወንድ ጋር የምታወራ ሴት ልትኖር ትችላለች። በተለይ ስደት ዓለሙ ላይ ባሏ ኢትዮጵያም ሆኖ አረብ ሀገርም ሆኖ በቃ አለ አይደለ ያው በስልክ አያየኝም በማለት ሌላ ወንድ ሲጀናጀና በዛ ውስጥ መጥፎ ድርጊትና መጥፎ ተግባራት ውስጥ ይሄዳሉ። ከነዚህ ሁላ ደግሞ ፈጣሪ ጠብቀን ልላችሁ ነው። እና እህቴ ሆይ በትዳርሽ ጽኒ እላለሁኝ። በቀጣይ ደግሞ ለወንዶች እመጣለሁ ማለት ነው። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። እኔ የምላችሁ ማለት ነው ሀቂቀትን በቃ ሴት ልጅ ክብሯን ስትጠብቅ ማርናት ብያቸዋል። ምንም ባታምርም ቆንጆ ናት። ሴት ልጅ ክብሯን ከጠበቀኝ በቃ ባታምርም ቆንጆ ናት፣ ባታምርም ውብ ናት እላችኋለሁ ቤተሰቦቼ። እና አላህ ልቦና ይስጠን፣ ማስተዋል ይስጠን እላለሁ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። በዙ አጋጣሚ አንዳንድ ነገር ልንገራችሁ። እኔ ካየሁት ከተማርኩት ነገር ላይ ብዙ የፍቅር ታሪኮችን አንብቤያለሁ። ብዙ ነገር አይቻለሁ። ስደት ላይ ስኖር ሴቱም ወንዱም ልብ እየገዛ አይደለም፣ ማስተዋል የለም። የፊታቸውን ብቻ ነው የሚያዩት። እናም ያ ነገር መሆን የለበትም። ሀባይ መሆን የለበትም። እንደኔ መሆን የለበትም ብዬ ተስፋ አለኝ። ያው አስተውሉ፣ በዲናችን እንጠንክር።